እንደው ምንድነው አንድነቱ ልዩነቱ? ይሄ ሱፊያና ሰለፊያ የሚባለው ምንድነው? የቱ ጋር የሚለያየው? እንግዲህ ሰለፊያ ማለት በመሰረቱ ነብዩንና ሷሃቦችን የሚከተል ማለት ነው። ትክክለኛው መንገድ እሱ ነው። ሱፊያ ማለት ደግሞ ተዛ ውጭ ደግሞ ጥሩ አኽላቅ፣ ጥሩ ዒባዳ፣ ጥሩ ሰውነት የተጎናጸፉ ማለት ነው። በሰለፊያው ላይ እየጨመሩ ማለት ነው። አውሳፍ ጥሩ አውሳፍ ፈጣሪን በመገዛት በመዝከር በጥሩ ጠባይ በጥሩ አቋም ጭማሪ ተግባር ያላቸው ማለት ነበር እንጂ ሰለፊያ መሰረቱ ያ ነው። ግን ሰለፊያ አሉት ሰዎች ውስጥ ያለው ችግር ምንድን ነው? የፊተኛው ዑለማ የኖረበትን የሚነቅፉ ብዙ ነገሮች አሏቸው። መውለድ ማውጣት ሽርክ ነው፣ ሃይማኖት ያወጣል ይላሉ። ተወሱል የሚባል እስቲጋሳ የሚባል ነገር አለ። ይህን ማድረግ ከእስልምና ሃይማኖት ያወጣል ይላሉ። ለሞቱ ሰዎች ቁርአን መቅራት ይሄ ክልክል ነው ይላሉ። ብዙ ነገሮች፣ ብዙ ተግባራቶች እስልምና ሃይማኖት የሚፈቅዳቸውን ነገሮች ክልክል ናቸው፣ ከቶም ከእስልምና ሃይማኖት ያወጣሉ የሚል አመለካከት አላቸው። ልዩነቱ እዚህ ሃይማኖት ውስጥ ያሉ ተግባራቶች ናቸው። በነዛ ተግባራቶች ምክንያት ነው ልዩነቱ የመጣው። በእውነት መቼም በሐቂቃው ተሆነ ተያ እኒህ ሃይማኖታዊ የሆኑ ተግባራቶች አይደሉም ልዩነትን ያመጡት፣ ጥቅምና ስልጣን ነው።